ፕሪሚየር ሊጋችን ተመልሷል። የሚያሰኙ ጨዋታዎች ዛሬ ይጠብቋችኋል። የናፈቋችሁ ክለቦቻችሁ በሙሉ ዛሬ ጨዋታዎቻቸውን የሚያደርጉ ይሆናል። የትም መሄድ የለም። ቀን 6:45 ሲል ቼልሲ ከቶተናም ተጠባቂ ጨዋታቸውን ያደርጋሉ። አለፍ ብሎ ቀጠል ብሎ ደግሞ ልክ 8:30 ላይ ማንቸስተር ሲቲ ከኢንተር ሚላን ሌላው ተጠባቂ ጨዋታ ነው። 10 ሰዓት ሲል ደግሞ ማንቸስተር ዩናይትድ ከአትሌቲኮ ማድሪድ ሌላኛው ተጠባቂው ትልቁ ጨዋታ ሲሆን ምሽት 3 ሰዓት ላይ ደግሞ አርሰናል ጂሮናን ይገጥማል ማለት ነው። ዛሬ የናፈቋቸው የፕሪሚየር ሊግ ክለቦቻችሁ በአብዛኛዎቹ ጨዋታቸውን የሚያደርጉ ይሆናል ጋይስ። በዚህ መካከል ማለትም በማንቸስተር ዩናይትድ እና በአርሰናል ጨዋታ መካከል ደግሞ ምሽት 1 ሰዓት ላይ ሪያል ማድሪድ ደግሞ ጨዋታውን ከፊዮሬንቲና ጋር የሚያደርግ ይሆናል። እነዚህን ጨዋታዎች ማንን የሚያሸንፍ ይመስላችኋል? የጨዋታ ግምታችሁንና ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በዛሬው ዕለት ማንቸስተር ዩናይትድ የሶስተኛ ዙር የወዳጅነት ጨዋታውን ከአትሌቲኮ ማድሪድ ጋር ከቀኑ 10 ሰዓት ሲል የሚያደርግ ሲሆን ይህንንም ጨዋታ ለማድረግ ወደ ስዊድን የተጓዘው የማንቸስተር ዩናይትድ ሙሉ አባላት ይህንን ይመስላሉ። አልታይ ባይንዲር እንዲሁም አማድ ዲያሎ በዚህ ስብስብ ውስጥ የተካተቱ ተጫዋቾች ሲሆኑ በአንጻሩ ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ ልምምድ የተመለሰ ሲሆን ነገር ግን ከዚህ ጨዋታ ውጪ መሆኑ ተገልጿል። ይህን ጨዋታ ጨምሮ የተለያዩ የወዳጅነት ጨዋታዎችን መመልከቻ አፕሊኬሽን የምትፈልጉ ከሆነ ቴሌግራም ቻናሌ ላይ ማግኘት ትችላላችሁ። ይመቻችሁ። የጨዋታ ቀን ይላል ዛሬ ተናፋቂው ክለባችን ቼልሲ በፕሪሲዝን ቋሚ ሚስታችንን ማለትም ቶተናም እናስተናግዳለን። ያው እንደ ሁሌው ሚኮስፐርስ ከጨዋታ በፊት ጣጣጣጣጣ እያለች ነው። ከጨዋታ በኋላ ያለውን ፊት ሁላችንም አንረሳውም እና ዛሬም እንግዲህ ያ ይደገማል ማለት ነው። ሆም አዌ ፋራዌ ሁሌ እንደለጠለጥናቸው ነው። ፋርፋራዌ ደግሞ ዛሬ ከደገምናቸው ይሄ ቡድን በበኩሌ ይበተን ባይ ነኝ። ለማንኛውም ይሄ ጨዋታ ዛሬ ቀን 6:45 ላይ ይከናወናል። ቅዳሜ ዛሬ ሸብረቅረቅ ብሎ ይውላል ማለት ነው። ዘጭ ጨዋታ ነው ያለው። ሁሉም ትልልቅ ቡድኖች ይጫወታሉ። ማንቸስተር ዩናይትድ በስናፕ ድራጎን ካፕ ዛሬ አትሌቲኮ ማድሪድን ይገጥማል። በዚህ ጨዋታ ላይ ማየት ያለብን 5 ነገሮች ምንድናቸው የሚለውን በዚህ ቪዲዮ ነግራችኋለሁ። ከዛ በፊት ግን ማንቸስተር ዩናይትድ ዛሬ የሚያደርገው የወዳጅነት ጨዋታ ከወዳጅነትም ጨዋታ ያለፈ ነው። ምክንያቱም የዋንጫ ጨዋታ ነው። እንደምናውቀው የማንቸስተር ዩናይትድ ስፖንሰር የሆነው ስናፕ ድራጎን በየአመቱ የሚያዘጋጀው ይህ የካፕ ጨዋታ ነው። ዛሬ የሚያደርገው ከዚህ በፊት የተደረጉ 2 ጨዋታዎችን ወይንም ደግሞ 2 የፕሪሲዝን የካፕ የስናፕ ድራጎን ካፕ የዋንጫ ጨዋታዎችን ማንቸስተር ዩናይትድ አሸንፏል። እንደምናስታውሰው በቴንሃግ ጊዜ ሪያል ቤቲስን 3-1 3-2 አሸንፈናል። እንዲሁም ደግሞ በሩበን አሞሪም ስር ላስት ሲዝን ፊዮረንቲና በፔናልቲ አሸንፈን ነበረ። ዛሬ አትሌቲኮ ማድሪድን በዚህ ካፕ እንገጥማለን። ጨዋታ ላይ ማየት ያለብን ነገሮች ስናመራ የመጀመሪያው ይህንን ዋንጫ ማንሳት የለብንም። ምክንያቱ ደግሞ ይህ ዋንጫ ለማንቸስተር ዩናይትድ ያለፉት 2 ሲዝኖች ከርስ ነው። ኤሪክ ቴን ሃግ ይህንን ዋንጫ ሪያል ቤቲስን አሸንፎ ሲዝኑን እንዴት እንደጀመረ እንዲሁም ደግሞ እንዴት ተሰናበተ እናስታውሳለን። ሩበን አሞሪምም ላስት ሲዝን ይህንን ካፕ አንስቶ በግሪምሲ ተለጥልጦ ነበረ። ማይክል ካሪክ የዚህ ካፕ ከርስ እንዲደርስበት ስለማልፈልግ አትሌቲኮ ማድሪድ ኪፕ። ሁለተኛውና ወሳኙ በዚህ ጨዋታ ላይ ማየት ያለብን ነገር ጄጄ ገብርኤል በስታርቲንግ ላይን አፕ ላይ እንዲሁም ደግሞ ተቀይሮ ገብቶ ማየት አለብን። በሮዘንበርጉ ጨዋታ ላይ ብዙ ትሬኒንግ ስላልሰራ እንዲሁም ደግሞ አብዛኞቹን ተጫዋቾች ቀይሮ ስለተጠቀመ ለዚህ ተጫዋች የመሰለፍ ዕድል አላገኘም ነበር። ነገር ግን ከዛ ጨዋታ በኋላ በሳምንቱ አጋማሽ አንደር 21 45 ደቂቃ ተጫውቶ ጎል እንዲሁም ደግሞ አሲስት ማድረግ ችሏል። በዛሬው ጨዋታ አትሊስት 20 ሆነ 30 ደቂቃ የጌም ታይም ማግኘት አለበት እነ ኩኛና እነ ብሩኖ ሳይመለሱ። ሶስተኛው የአማዲኒዮን የወርልድ ካፕ ፐርፎርማንስ በዛሬው ጨዋታ እንዲሁም ደግሞ በቀጣዩ ሲዝን በማንቸስተር ዩናይትድ ማሊያ አለብን። እንደምናስታውሰው ላስት ሲዝን በተለይም በመጨረሻዎቹ ጨዋታዎች ላይ አማድ ጥሩ አልነበረም። ይህ ፕሪሲዝን እንዲሁም ደግሞ ቀጣዩ ሲዝን ለአማድ በጣም ክሩሻል ነው። በዛሬው ጨዋታ ላይ ተሰልፎ ፐርፎርም ማድረግ አለበት። አራተኛው ብራያን ምቤሞ ሃስ ቱ ስቴፕ አፕ። ባለፉት 2 የፕሪሲዝን ጨዋታዎች ላይ አንደርዌልሚንግ የሆነ ፐርፎርማንስ ካሳዩ ተጫዋቾች መካከል አንደኛው ብራያን ምቤሞ ነው። ላስት ሲዝንም እንደዚሁ ደካማ ነበረ። በሲዝኑ የመጨረሻ ጨዋታዎች ላይ በተለይም ደግሞ እነ ሼሌሲ እና አማድ እሱ ቦታ ላይ የሚጫወቱ ተጫዋቾች ስለሆኑ በስታርቲንግ ላይን አፕ ላይ ራሱ ማግኘት የሚፈልግ ከሆነ በፕሪሲዝን ጨዋታዎች ላይ ፐርፎርም ማድረግ አለበት። በመጨረሻም ከዩሮ ቀድሞ ጄደን ካምሰን ይህንን ጨዋታ መጀመር አለበት። በተለይም ደግሞ ከብራያን ምቤሞ ጋር መጣመር ያለበት ተጫዋች እሱ ነው። ለብራያን ምቤሞ በእነዚህ 2 የፕሪሲዝን ጨዋታዎች ላይ ጥሩ አለመሆን የዩሮ ኦቨርላፕ ያለማድረግ እንዲሁም ደግሞ ወደፊት የሚሄድና ለብራያን ምቤሞ ስፔሶችን የመፍጠር ችግሩ ነው። ነገር ግን ኬምሰን በተቀይሮ በገባበት በሮዘንበርጉ ጨዋታ ላይ ወደፊት በመሄድ 2 አሲስቶችን ማድረግ ስለቻለ ይህ ተጫዋች ሲጀምር ማየት አለብን። ይህንን ጨዋታ ከጨዋታው ከመጀመሩ ከ30 ደቂቃ በፊት ላይ እገባለሁ። ይህንን ቪዲዮ ላይክ፣ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ዩናይትድ